እና ወንድ ልጅ ለተአውኩቶ ምናምን ወሲብ መፈጸም ይችላል፣ ሴት ደግሞ ቆዳ መጠቀም ትችላለች የሚለው እሺ ምንድነው? በቁርአን እና በሐዲስ ላይ ወይንም በእስልምና አስተምህሮ አንድ ሰው ስሜቱ ካስቸገረው ሊጣብክቶ ወይንም ደግሞ ሀብሀብ ምናምን ሴት ልጅ ቆዳ ምናምን እንደዛ አድርጋ ይፈቀዳል ይሏቸዋል። በጣም ያሳዝናል። ወላሂ በቁርአንም በሐዲስም ላይ ይሄን የሚል የለም። ታዲያ ሰውየው ስሜት ካስቸገረውና የማግባት አቅሙ ከሌለው ምን ያድርግ ነው ያለው እስልምና? እስልምና ሲባል ምን ማለት ነው ልጆች? ከአምላክ ዘንድ የመጣ መለኮታዊ ቃል ነው፣ መመሪያ ነው። አላህ እንዲህ አለ፣ መልእክተኛው እንዲህ አሉ። ይሄ ነው እስልምና። በአላህ ቃልና በመልእክተኛው ቃል ላይ ለመሆኑ አንድ ሰው ማግባት ካልቻለ ምን ያደርግ ነው የሚለው ቁርአንና ሐዲስ ላይ ተቀምጧል እኮ መልእክቱ። አላህ በቁርአን ላይ ምን አለ፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ የሚለው ልስጣችሁ። አላህ ምን አለ በሱረቱ ኑር ላይ መጋባትን ካዘዘ ምን ካለ በኋላ ያልቻሉ ሰዎችን መፍትሄ ሲናገር ምን አለ? ወአንኪሑ አልአያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራአ ዩግኒሂሙ ላሁ ሚን ፈድሊህ ወላሁ ዋሲዑን ዐሊም ወልየስተዕፊፍ አለዚነ ላ የጅዱነ ኒካሐን። እነዚያ የማግባት አቅም የማያገኙ የሌላቸው ሰዎች ይቆጠቡ አለ። ሐታ ዩግኒየሁም ላሁ ሚን ፈድሊህ አላህ ከትሩፋቱ ከችሮታው እስኪለግሳቸው እስኪያብቃቃቸው ድረስ ይቆጠቡ ይታገሱ ብሎ ነው የተናገረው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወጣቶችን አንዳናገሯቸው ሰብሰብ ባሉበት ወጣቶችን ምን አሉ? ያ መዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ አሉ፣ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ የማይችልስ ራሱን ያርካሉ። አረ በፍጹም አላሉ። ሀብሀብ ምናምን አሉ፣ በፍጹም አላሉ። ሊጥ ምናምን አሉ፣ በፍጹም አላሉ። ወመን ለም የስተጢዕ ማግባት ያልቻለ ግን ፈዐለይሂ ቢሰውም አሉ፣ አደራ በእርሱ ጾምን ይጹም አሉ። ፈኢነሁ ለሁ ዊጃእ ጾም ለእርሱ ጋሻ ይሆንለታልና። ከምንድን ነው ጋሻ ማለት? ከለላ ማለት ነው አይደል? ከምንድን ነው ከለላ የሚሆንለት? ከስሜት መጥፎ ነገር ላይ እንዳይወድቅ ይሄ ሰው ራሱን በጾም ይግታሉ። ነብዩ ሰለላሁ ዐለይሂ ወሰለም አምልኮ ያብዛ ነው ያሉት። ከአምላኩ ጋር የሚያቀራርበውን ስራ ላይ ትኩረት ያድርግና እዛ ይስራ እንጂ ያሉት ነብዩ ሰለላሁ ዐለይሂ ወሰለም በፍጹም ይሄን ቃል አላሉ። እሺ ይሄን ይመስላል። እሺ ይሄ ቃል ሲጀመር የለም ነው የምትለው አንተ? ኦኬ እሺ ከሆነ ለአሁን መረጃ ሊያስኩኝም። እሺ አብሽር፣ ደስ ባለ ጊዜ ነው። ለሌላ ጊዜ እሺ